ዛሬ መክፈቻችን የሚሆነው በዲጄ ሉና ነው። ዳይ ወደ ቪዲዮ ዲጄ ሉና እንደገና እንዳየውሽ ልክ እንዳየውሽ ሰው መሃል ልቤ ለሁለት ሲከፈል ግን አንቺን ሳይ ታውቆብኛል ባይኔ ላይ ግን አንቺን ሳይ ታውቆብኛል ባይኔ ላይ ሲታይ ፍቅርሽ ሲታይ ካይኔ ላይ ሲታይ ፍቅርሽ ሲታይ What you get? አትፍረጂ በኔ አይኔ ጉዳር ቆኛል እንኳን አንቺን ቀርቶ ለራሴም ገርሞ ነገር ባይን ይገባል ፍቅርም እንደዛው ነው ተነካዊ መሰል ሊጀማመረኝ ነው ፍቅር ምኑ እንዲህ ነው ሊጀማመረኝ ነው ፍቅር ምኑ እንዲህ ስታማርጪ ቆመሽ እንዳትቀሪ የምትሉ ሰዎች በደንብ አርጌ ነው ማማርጠው፣ ግን ጠም አርጌ ነው ማማርጠው። ይሄ ይጠቅመኛል፣ ይሄ አይጠቅመኝም፣ ይሄ ቫልዩ ከኔ ጋር አላይን ያደርጋል፣ ይሄ ጥሩ አባት ይሆናል ወይ፣ ይሄ ጥሩ ባል ይሆናል ወይ፣ ይሄ ጥሩ ቫልዩ ህይወቴ ላይ ያመጣል ወይ፣ ይሄ ተማረ ነው ወይ፣ ይሄ ራሱን የሚጠብቅ ነው ወይ፣ ይሄ ዲሲፕሊን የሌለው ወንድ ነው ወይ፣ ይሄ ልክስክስ ወንድ ነው ወይ፣ ይሄ አምላኩን የሚፈራ ወንድ ነው ወይ ብዬ በደንብ አርጌ ነው መመርጠው። ጋይስ ምንድነው ያስቸኩልኝ? ትዳር ውስጥ ለመግባት ልጅ ለመውለድ ከዛ ለመቃጠል ማለት ነው። አስባችሁታል እንዴ? እኔ እኮ አንዳንዴ ሀበሻ የሚገርመኝ ታውቃላችሁ፣ ሴቶች ቁጭ ብለን እንደ ግሮሰሪ ሚት ማለት ነው፣ እንደ ፒስ ኦፍ ሚት ቁጭ ብለን ወንዶች እየመጡ ይመርጡናል ማለት ነው። እኛ መረጥናቸው አልመረጥናቸው ኢትስ ኦኬ። በቃ በወንድ ተመረጥሽ አይደለ፣ ቀለበት ሰጠሽ አይደለ፣ ምንድነው የምትፈልጊው ነው። እኔ ወደድኩት፣ እኔ ተቀበልኩት፣ እኔ መረጥኩት። ትዳር እኮ የሁለት ሰው መመራረጥ ነው እንጂ የወንድ መምረጥ አይደለም። እና ለኛም እድል ስጡን እንድንመረጥ። እኛም ሰው ነን፣ እኛም መምረጥ ያምረናል። መመረጥ ብቻ ሳይሆን መምረጥ ያምረናል፣ ጭንቅላታችንን መጠቀም ያምረናል። እንደ ትልቅ ነገር በቃ ኦኬ፣ በቃ ወንድ መረጠኝ፣ በቃ አንቺ መርጠሽዋል ወይ? አንቺ ወደሽዋል ወይ? እሱ ስለወደደሽ ልትወጁ አይገባም። አንቺ ስለወደድሽው ነው ልትወጁ የሚገባው። ወንዶች መተው በቃ ቀለበት ሰጥቼሻለሁ፣ እኔ ከፈለኩሽ ፈለጉሽ ነው፣ ካልፈለጉሽም ግን አልፈለጉሽም ነው። ወንዶች ወንዶች ካልፈለጉ አልፈለጉም ነው፣ ካልመረጡሽ አልመረጡሽም ነው። እኛም ቀለበት ያለ መቀበል መብት አለን። እነሱ ቀለበት የመስጠት መብት እንዳላቸው እኛም ደግሞ ቀለበት ያለ መቀበል መብት አለን። ለምን ይሄ ነገር አይሆነኝም ለኔ ማለት፣ ይሄ ሰውዬ ከኔ ጋር አላይን አያደርግም ማለት። ኦኬ I appreciate you ቀለበት ስለሰጠከኝ we don't have to be rude, we can communicate nicely። ቀለበት ስለሰጠከኝ አመሰግናለሁ፣ ስለመረጥከኝ አመሰግናለሁ። እኔ ግን ሹር አይደለሁም አንተ ላይ። ሌላ ሰው የሚሰድቧችሁ፣ ሌሎች ሴቶች የሚሰድቧችሁ ምንድነው የምትንቀባረሪው? ዝም ብለሽ በቃ ከእሱ ስለፈለግሽ በቃ ወንድ ልጅ አትግፊው የምትሉ ሰዎች ማለት ነው። ይሄ መግፋት አይደለም። የኛንም ፍላጎት ጠይቁን። እኛ ፒስ ኦፍ ሚት አይደለንም ቁጭ ብለን ምንመረጠው ብቻ ማለት ነው።
እንደ ዶሮ ገበያ ላይ ተቀምጠን እቺ ዶሮ ጥሩ ነች እቺን አገባታለሁ ምናምን ነው እኛ መምረጥ አለብን። በደንብ የሚጠቅመንን ለጭንቅላታችን ለሰላማችን የሚጠቅመንን ሰው ለፊዚካላችን የሚጠቅመንን ሰው ለመልካችን መልካችን ላይ የሚጨምርልን ሰው ግሎ እንድናደርግ የሚጠቅመን ሪሌሽንሺፕ ጥሩ አባትም ይሁን ጥሩ ባልም ይሁን ዲስፕሊን ያለው ሚያስተምራችሁ ፕሮቫይደር በብር ብቻ አይደለም እውቀትም ያለው ለመማር ኦፕን ማይንድድ የሆነ ሴት ልጅ ትበልጠኛለች ብሎ ማይናደድ ኢንሲኪዩር ያልሆነ ወንድ ፋራ ያልሆነ ወንድ በሴት ልጅ መብት የሚያምን ወንድ እንደ እኛ ምን መርጣለን ያለው ካልሆነ ግን እንደዚሁ ሃፒ እንደሆነን ሲንግል ሆነን እንቀራለን እንዴ መሮሮጥ አያስፈልግም ምክንያቱም ትዳር የተከበረ ነገር ነው ፓረንት መሆን ወላጅ መሆን የልጅ እናት መሆን የልጅ አባት መሆን ዝም ብለን ኦኬ ቁመቱ ረጅም ነው ስለዚህ በቃ መርጫዋለሁ ብለን ምንገባበት ነገር አይደለም ቫልዩ አለው ወያ ሰው ያከብረኛል ወይ ከምንም ነገር በላይ እኔ ፍቅር ይኑር አይኑር ያ ሰው ለኔ ክብር አለው የሚለው ነው ማየው መጀመሪያ ክብር አለው ወይ ምን ያክል ነው የሚያከብረኝ የኔን እድገት ይፈልጋል ወይ ነው ወይስ እዛው የኮረኮመ የሚያኖረኝ ሰው የኔ ማደግ የሚያስቀናው ሰው የሚያናድደው ሰው ከሆነ ያ ሰው ለባልነትም አይሆንም ለአባትነትም አይሆንም ስለዚህ እሱንም አገናዝበን በደንብ ቼክ አድርገን don't worry እድሜያችን እየሄደ አይደለም ይሁት እኔ ኮሜንት ላይ ገብታችሁ ያለውን ፖዚቲቭ ኮሜንት ይሁት እድሜ 37 ነው ብዬ ሰናገር ያለውን ኮሜንት ያለውን ፖዚቲቭ ኮሜንት ይሁ ብዛቱ ማለት ነው that is a sign ራሳችን ላይ መስራት እንዳለብን that is a sign ተሯሩጠን ትዳር ውስጥ መግባት እንዳለብን that is a sign ተሯሩጠን እናት መሆን እንደሌለብን ምክንያቱም ቀላል አይደለም ተዘጋጅተን ነው ሁሉ ነገር ውስጥ መግባት ያለብን ራሳችን ላይ ሰርተን ወንድ ልጅ ራሱ ላይ ሰርቶ ነው ባል መሆን ያለበት ሴት ልጅ ራሷ ላይ ሰርታ ነው ባል መሆን ያለባት ሁለቱም ራሳቸው ላይ ፍቅራቸው ላይ ሰርተው ፋይናንሳቸው ላይ ሰርተው ነው እናትና አባት መሆን ያለባቸው ስለዚህ አሁንም ቢሆን ቅጥል በሉ በደም ባርኪ ነው መመርጠው እስከ 50 አመት ድረስ እመርጣለሁ Do you guys want to see my outfit? Okay. So miraculous ነው እንሰማለን ገና ፈርደን ሲንግል መሆን ግን አንድ የሚያስተምራችሁና የሚያሳያችሁ ነገር ቢኖር ማለት ነው ሁሉም ሰው ጂት ያደረገ ነው ሁሉም አረ ስለ እግዚአብሔር አረ ነገር እናስብ ሰዎች ያለ ሰው ይመጣል እናንተ ትሪት እያረጋችኋቸው እኔ ወዳችኋለሁ ኑልኝ እያላችኋቸው እነሱ መሄድ ከፈለጉ ልቀቋቸው እንዲሁም የጫማቸውን እግር የጫማቸውን ገመድ አስሯቸዋላቸው ይሄዱ ይንኩት እመኑኝ በቃ እመንላችኋለሁ ሁላ የሄደ ሰው ሁሉ ማለት ነው ተመልሶ ይመጣል ነገር ግን እነዛ በሄዱት ሰዎች ፋንታ ሁሉ ጊዜ የተሻለ ሰው ፍቅረኛም ከሆነ ቆንጆ ሰው በጸባይ የተለየ ሰዎች ሁሉ ጊዜ ላይፋችን ውስጥ ይመጣሉ ተመልሶ የሚመጡት እንደ እግር ብሎ ትላችኋላችሁ ወይ ደግሞ ሲሄዱ ግን የሚሰሩት ስራ ታውቃላችሁ አይደል ያቺኛዋ የዘለቀው መለመላ ሲወጣ መልሳ ከተዋለች ያ ደግሞ አንቺ ዛ ትራንዚሽን አክፍሽ ስታለቅሽ ምን ሲያደርግ እንደነበር ትምታውቂያለሽ ምንም አይሰራላችሁ ኢንፎርሜሽን ግን የተሻለ 100 እጥፍ ተባስቶ ፈጣሪ ይልክላችኋል በጣም የተሻለ ሰው ትልቅ ሰው ነው የሚልክላችሁ ስለዚህ ምንም እንዳይቆጫችሁ ማንም ሰው አመለጠኝ እንዳትሉ እውነት እመላለሁ እንደውም ይሄ በቲክቶክ እመላለሁ በዳቦ ፋሚሊ እመላለሁ ሁሉ ጊዜ የተሻለ ሰው ይመጣል ወደሽም ጠላሽ በቃ ስለዚህ ጥርቅ ይበሉ የምሬን እምላችሁ ብቻ አንቺ ልጅ ዋ ተመልሰሽ ትቀበዩና የሹገሯን ቂጥ ሲያጨበጭው ነው የከረመው እወዳችኋለሁ ፎሎ ማድረግ ስለዚህ ኮፒ እኔ መስማማበት ምን እንደሆነ ታውቃላችሁ እንትና ለማድረግ ግፍ አለመስራት ነው የሚባለው
ግፍ ካልሰራችሁ የተሻለ ሰው እንደሚመጣ ምናለው ግን ግፍ ሰርታችሁ የተሻለ ይመጣል የሚል ነገር መጠበቅ ተገቢ ነው ብዬ አላምንም። በቃ መንገዱን ጨርቅ ያድርግለት። እናንተ ጋር ብቻ ምንም ነገር እንትን አይበል አይምጣ። በቃ ምንም ነገር አይምጣ። በቃ ከእናንተ ምንም መጥፎ ነገር አይኑርባችሁ እንጂ የተሻለ እንደሚመጣ ነው የማምናለው። መቼክ መዲጥ የኔ ቆንጆ መጣች ባምዬ። ራሳችንን ለማጥፋት ለወሰንን ምን ትያለሽ? በፍቅር ምን እልሻለሁ መሰለሽ ማሪ፣ እንዴት ስራ ፈተሻል እልሻለሁ። አንቺ ስራ ፈት ነይ፣ ሲጀመር ወደዚህ ነይ ላወራሽ። ስራ ፈት በፍቅር ነው የተጎዳን። እንዴት ትኖሪያለሽ? ኑሮ ይቀጥላል፣ ትኖሪያለሽ። የምን ማባበል ነው ደግሞ? በፍቅር ላይ ማነው አንቺን ተጎጂ ያደረገሽ? ወገብሽን አሰር ታረጊያለሽ፣ ላይፍ ይቀጥላል ትያለሽ፣ ወደ ኑሮሽ ትመለሳለሽ። የምን መሽሎጥሎጥ መቁሎጥሎጥ ራሴን ላጥፋ ማለት ነው። በይበይኔ እንደዚህ አይነት ቀልድ አይመቸኝም። አባቴ ሙት ነው አይመቸኝም። ደግሞ ስንት ችግር ይድረስብሽ ምናምን እንጂ አፈቀርኩ ብለሽ ራሴን ላጥፋት ያለሽ እንዴ? ቀልደኛ ነሽ በገብርኤል። የምሬን ነው። ሁሉም እንደዚህ እንሆናለን። ሁላችንም ደርሶብናል። ኑሮ ግን ይቀጥላል። የኔ እናት ተስፋ እንዳትቆርጭ በእንደዚህ አይነት ነገር ትረስት ሚ። የተሻለ መፍትሄ አይደለም። ከዛ ሰው የተሻለ ሰው ስለሚሰጥ ፈጣሪ ይሂድ። በቃ የቀደሙ ያለው እኮ ይሄ ነው። She got a vibe, mi chico, dance all night, mi chico, eyes on me, mi chico, tonight we go deeper. She got a vibe, mi chico, dance all night, mi chico, baby when she call me chico, tonight we go deeper. ችግሩ አለመቻል በቃ ዳንስ ብችል ስብርብርብር ምን አይነት ከባድ ነገር በህይወትሽ እያሳለፍሽ እንደሆነ አላውቅም። አንድ ነገር ግን ልንገርሽ፣ ይሄ ሁሉ እየተፈጠረ ያለው ነገር ማለት ነው በራስሽ ጥፋት ነው። በራስሽ ጥፋት ተይ ስትባይ አሰቢ ብትሰሚ ኖሮ ሁሉ ነገር ባልተፈጠረ ነበር። እኔ ምለው ልንገራችሁ፣ ፍቅረኛችሁ እንደሚወዳችሁ እርግጠኛ ናችሁ? በምን እርግጠኛ ሆናችሁ? እስቲ እርግጠኛ ነኝ በሉኝ። እኔ ግን ሙሉ በሙሉ እርግጠኛ ነኝ እንደሚወደኝ ማለት ነው። እንደሚወዳችሁ ለማወቅ ፍላጎቱ ካላችሁ ልንገራችሁ፣ እኔ ምላችሁ ነገር ተከተሉ ማለት ነው። እዚህ ጋር ከላይ ሰርች ባራችሁ ላይ ትሄዱና ፍቅረኛዬ ብላችሁ ጽፋችሁ ሰርች አድርጉ። ከዛን ምን ያህል ፐርሰንት እንደሚወዳችሁ ምንም ሳይሳሳት በስነ ስርዓት ቁጭ ያደርግላችኋል ማለት ነው። እኔ ሞከርኩትን እናንተም ሂዱና ሞክሩ በማለት እየነገርኳችሁ ነው። ለምን ፍቅረኛ እንድትሆን እንደፈለኩ ታውቃለህ? በምደውልበት ሰዓት እሷን ማለት የተለያዩ ትምህርት ቤት የተለያዩ ሴቶች ጓደኛ ምናምን አሉኝ፣ ወንዶችም ሴቶችም ምናምን አሉኝ። ሊያ ጋር ስደውል እሷ ጋር ስደውል እንዴት ዋልሽ? እግዚአብሔር ይመስገን ቤስት ፍሬንድ እኮ ነው ባለ ማለት ነው። ምን እያደረግሽ ነው ምናምን ስላት አሁን ቡኮ እያቦካው ምናምን የምትለኝ ገብቶሃል? አሁን ቡኮ እያቦካው ማሚ የሆነ ስራ አዛኝ ማድ ቤት ውስጥ ነኝ ምናምን ነው የምትለኝ። ሌላ ሰው ጋር ግን በዛ ሰዓት ሌሎች ሴቶች ጓደኞቼ ጋር በመደውል ሰዓት ግን ወይ ፊልም እያዩ ነው የሚሉኝ፣ ወይ ደግሞ ጌም እየተጫወትን፣ ወይ ደግሞ ቻት እያደረጉ ይላላ። እንደሱ አይነት ወሬ ነው። አሁን ቆይ ቡኮ እያቦኮ ነው በግራ እጄ ነው ምናምን ነገር ስትለኝ፣ እነዛኞቹ እኮ አቦኩም ማለት አይደለም፣ ግን እሷ ሁሌ በደወልኩ ቁጥር ወይ ለፋዘር ሸሚዙን የተኮስኩለት ምናምን ነው የምትለኝ። አራ ሸሚዜ ሊተኮስ ነው ወደፊት አላንዱ ጌታ እሱ ሞር ማረኪኝ። እሷነቷ አይደለም የማረከው፣
አስተሳሰቧ አይደለም የማረከው አተር ኮር ማንነቷ አይደለም የማረከው የምታቦካለት ቡኮ ነው ለከርሱ አጥባ የምትተኩስለት ሸሚዙ ነው የማረከው በአጠቃላይ ለሱ የምታወጣው ጉልበቷ ነው የማረከው እና ባለትዳር ናቸው ባለትዳሮች ብቻ ስለ ትዳር ያውሩ ባይ ዘ ዌይ ስለ ትዳር ትክክለኛውን ነገር ስንናገር ዳማችሁ የሚፈላው እንደዚህ አይነት ሸክም ቤታችሁ አስቀምጣችሁ ስለምትኖሩ ነው ለዛ ነው ዲፌንሲቭ የምትሆኑት ለዛ ነው ለመከራከር ትዳር ናትንኪ ትዳር እግዚአብሔር ሆይ ሳገባ እንደዚህ ደደብ እንዳታረገኝ ያለች እኮ ሳገባ እንደዚህ ደደብ አድርገህ እንዳታስቀረኝ አለች ምን እንዳለ ተናግረን ሳጫወታት ቆይና ሳንሳስባት ላለው ሳያሳያት